ሰላም እንዴት ናችሁ? በኢንክጀት እና በሌዘር ጀት መሀል ያለውን ልዩነት ዛሬ የምናይ ይሆናል። በዛሬው ቪዲዮአችንም ደግሞ ስለነዚህ ሁለት ፕሪንተሮች በደንብ አድርገን የምናወራ ይሆናል። እስከ መጨረሻው ይህን ቪዲዮ ተከታተሉ። ወደ ቪዲዮአችን እንሄድ። በመጀመሪያ ማሳያችሁ ምንድነው ኢንክ ፕሪንተሮችን ነው ማለት ነው። ኢንክ ፕሪንተሮች የሚባሉት በብዛት ገበያ ላይ የምናገኛቸው ኤችፒ እና ኢፕሰን እንዲሁም ደግሞ ካነን ሲሆኑ እዚህ ጋር መታየት ለምሳሌ ኢፕሰን ፕሪንተር ይዤላችሁ መጥቻለሁ። እነዚህ ኢንክ ፕሪንተሮች ለምን ፐርፐዝ እንደምትጠቀሙና ለምን አገልግሎት እንደሚውል የምናይ ይሆናል። በእነዚህ ፕሪንተሮች ላይ ምን ጥሩ ፓርት አለው፣ ምን ደግሞ መጥፎ ፓርት አለው የሚለውን በዛሬው ቪዲዮአችን እናያለን። እነዚህ ኢንክ ጀት ፕሪንተር የሚባሉት ማለት ነው ኢፕሰን፣ ካነን እና ኤችፒ ላይ ቀለማቸው ፈሳሽ ነው፣ እንዲሁም ደግሞ ከለር ይሰራሉ። አብዛኛዎቹ ከለር ፕሪንተር ናቸው። ይሄ ነገር መልካም ጎናቸው ሲሆኑ በዛው ልክ ደግሞ ምን ወረቀቶችን ብንጠቀምባቸው ፐርፌክትሊ ይሰራሉ ብንል ለቢዝነስ ካርድ፣ ለብሮሸር እንዲሁም ደግሞ ለተለያዩ ህትመት ስራዎች ይሆናሉ እነዚህ ኢፕሰኖች ማለት ነው። ኢንክ የሚጠቀሙ ሲሆን ቀለማቸውንም እዚህ ጋር እናገኛለን። እነዚህን ቀለም በመምራት መጠቀም እንችላለን። እንዲሁም ደግሞ ገበያ ላይ ከሌሎች ፕሪንተሮች አንጻር ዋጋቸው በጣም ፌር የሚባል እና እንዲሁም ደግሞ ቀለማቸውም ራኒንግ ኮስቱ በጣም ቆንጆ የሚባል ፕሪንተር ሲሆን እነዚህ ፕሪንተሮች ላይ እንደ ሳይድ ኢፌክት የሚታየው ምንድን ነው 6000 ፔጅ ሲሰሩ ሪሴተር ይጠይቃሉ። ማንኛውም ሰው እነዚህን ፕሪንተር ሲጠቀም 6000 ፔጅ ከሰራ በኋላ ሪሴት ማድረግ ይጠበቅበታል ማለት ነው። ከሌላኛው ደግሞ ኳሊቲን በተመለከተ አሪፍ ኳሊቲ ያላቸው ፕሪንተሮች ሲሆኑ የሚጠቀሙትም ኖርማል ኤፎር ድረስ አላቸው። በእነዚህኞቹ ኤፎር ነው 1300 እና 1800 የሚል ሞዴል አላቸው። በሱ ሲሆን ደግሞ ኤስሪ የሚሰሩ ፕሪንተሮች ናቸው። ሌላኛው ደግሞ ምንድነው እነዚህ ላይ የተለያዩ ህትመቶችን የሰርግ ካርድ እንዲሁም ደግሞ ማንኛውንም ህትመት እዚህ ላይ መስራት እንችላለን። እነዚህ ህትመቶች በብዛት የማይሰሩት ለባላክሮ ፕሪንት አይሆኑም፣ እንዲሁም ደግሞ ለትራንስፓረንሲ ህትመቶች አይሆኑም፣ እንዲሁም ደግሞ ለግሎሲ ፔፐር ብዙም ሪኮመንድ አይደረጉም። ምክንያቱም ቀለማቸው ይፈሳል። ያው ማለት ምን ማለት ነው ፈሳሽ ቀለም ስለሆነ እንዲሁም ውሃ በነካው ሰዓት እንዲሁም ደግሞ ጽሁፍ ማንሸራተት፣ አንዳንድ ወረቀቶች ስሊም የሆኑ ወረቀቶች ላይ ጽሁፍ ያንሸራትባቸዋል ማለት ነው። ይሄ ልክ እንደ ሳይድ ኢፌክታቸው የሚታይ ነው። ሌላው ደግሞ ከቀለማቸው አንጻር የሚጠቀሙት ቀለም እነዚህ ነው ኢንክጀት ቀለሞች ማለት ነው። እነዚህም በአንድ ቀለም እስከ 4500 እና 6000 የሚደርስ ኮፒ እና ፕሪንት መጠቀም እንችላለን። ሌላው ደግሞ በቀላሉ ኮፒ ፕሪንትን እስካንም መስራታቸው ተወዳጅነት አትርፎላቸዋል ማለት ነው። ሌላኛው ደግሞ ምንድነው እነዚህ ላይ መጠቀም የሌለብን ነገሮች ምንድናቸው? ትራንስፓረንሲ፣ ኦሪጂናል ዶክመንቶች፣ የካምፓኒ ሄደሮችን ምናምን በዚህ ፕሪንተር መጠቀም ሳይድ ኢፌክት አለው። ምክንያቱም ደግሞ ኦሪጂናል ዶክመንት ከሆነ ለረጅም ጊዜ የሚቀመጥ ማለት ነው ውሃ በነካው ሰዓት የመፍሰስ አይነት ባህሪ ያላቸው እና እንዳይፈስባችሁ እንዲሁም ደግሞ አንዳንዴ ምንድነው ህትመት ላይ ያጋጥመናል ሃይ ኳሊቲ የሆኑ ህትመቶችን የሰርግ ካርዶችን እንዲሁም ደግሞ ሰርተፊኬቶችን ፕሪንት ያደርጉበትና ግን ይለጥጥብናል ይላሉ። ያንን የሚሆነው ምንድነው ወረቀቱ ስሊም ከሆነ እነዚህ የመለጠጥ ባህሪ አላቸው ማለት ነው። ለዛም ይሄ እንደ ሳይድ ኢፌክት ነው። ሌላው ደግሞ ቆንጆ ፓርታቸው ሁሉንም ነገር መስራታቸውና ቀለምም አክሰሰሪያቸውም ገበያ ላይ በደንብ ይገኛል። ሌላኛው ደግሞ እነዚህን ፕሪንተሮች ስትጠቀሙ ለረጅም ጊዜ ሳትጠቀሙ አታስቀምጧቸው። ብዙ ጊዜ ፈሳሽ ቀለም ስለሆነ የመድረቅና ቶሎ የመበላሸት ባህሪ ያላቸው ማለት ነው። ይሄ እንዳያጋጥማችሁ እንትን አድርጉ ማለት ነው። ረጅም ጊዜ አታስቀምጡ። ባትጠቀሙባቸውም እንኳን ኖርማሊ የማትፈልጉትንም ወረቀት ቢሆን 1-2 ፔጅ በሳምንት ምናምን ፕሪንት እያደረጋችሁበት ብታስቀምጡ ጥሩ ነው። ከዛ በተረፈ ደግሞ ረጅም ጊዜ ያስቀምጣችሁበት ከተቆራረጠ እንዲሁም ደግሞ ሪሴት ካበራባችሁ እንዲሁም መካኒካል ኤረሮችን ካበራባችሁ ያንዳንዱን ችግሮች በእኛ ዩቲዩብ ቻናል ላይ ማግኘት ስለምችሉ እንዲሁም ሰብስክራይብ በማድረግ ቤተሰብ በመሆን እያያችሁ ማስተካከል ትችላላችሁ። ከአቅማችሁ በላይ ከሆነም ደግሞ የኤፍኬ ቴክኖሎጂ ኦፊስ መምጣት ትችላላችሁ፣ ማስጠገን ትችላላችሁ ማለት ነው። ሌላኛው ደግሞ ሌዘር ነው። ሌዘር የምንላቸው ፕሪንተሮች እነዚህ ናቸው። በጣም ብዙ አይነት ፕሪንተር አለ። በብዛት የሚታወቀው ኤችፒ፣ ካነን እና ሌክስማርክ ብራዘርስ ኪዩሴሮች ናቸው። እነዚህም የሚጠቀሙትም ቀለም ፓውደር ነው። ሌዘር ማለት ምንድነው? ባጭሩ በሌዘር ሚረር የሚሰራ ማሽን ማለት ነው። ኢሜጅ ሌዘሩ ላይ ከተፈጠረ በኋላ ወደ ጽሁፉ ዳምፕ ያደረገውን በሃይ ሂት ማለት ነው በማቅለጥ ኦሪጂናል የሆነ
ኢሜጅ የሚሰጠን ፕሪንተር ሲሆን እነዚህም በብላክ እና ዋይት እንዲሁም ደግሞ በከለር ኦፕሽኖች በሁለቱም አሉ። በደንብ ገበያ ላይ የምናገኛቸው ፕሪንተሮች ናቸው። እነዚህም ደግሞ ፕሪንተሮቹ በጣም ፌር የሚባል ፕራይስ ያላቸው ፕሪንተሮች ናቸው። እነዚህኞቹ ላይ እንደ ሳይድ ኢፌክት የሚወራው ምንድን ነው? በአብዛኛውን ጊዜ ከለሮቹ በጣም ቀለማቸው ኤክስፔንሲቭ ነው። ያ ደግሞ ብዙ ጊዜ ተመራጭ እንዳይሆኑ እያደረጋቸው ይገኛል። እንዲሁም ደግሞ ለኦሪጂናል ዶክመንቶች እንዲሁም ረዥም ጊዜ ለሚቆዩ ማንኛውም ህትመቶች እነዚህም ብትጠቀሙ የተሻለ ነው። በተለይ ለሄደር እንዲሁም ደብዳቤዎች ረዥም ጊዜ ቢቀመጥም ምንም አይነት እንከን አያጋጥመው ማለት ነው። እንዲሁም ደግሞ ውሃ ቢደፋበት ምንም አይነት ነገር ቢፈስበት ጽሁፉ አይበላሽም። ይሄም ተመራጭ ያደርጋቸዋል። ምክንያቱም እያንዳንዱ በሂት ስለሆነ የሚሰሩት ሙቀት ስላላቸው በፊክሲንጋቸው በስነስርዓት የሚሰራ ከሆነ ጽሁፋቸው አይለቅም። የሚጠቀሙትም ካርትሬጆች እነዚህ ናቸው። ለምሳሌ ይሄኛው የዚህ ፕሪንተር ነው። እንደዚሁም የተለያዩ ፕሪንተሮች አሏቸው ማለት ነው። የከለር ፕሪንተሮች ውስጥ ደግሞ በእነዚህ አይነት ካርትሬጆች ይመጣል። በአብዛኛውን ጊዜ ይሄ አሁን የኤችፒ ካርትሬጅ ነው። የብዙ ሞዴሎች አለ፣ ግን ኖርማሊ ፓውደር ነው ቀለማቸው እና ይሄ ቀለም በጣም ውድ የሚባል ፕራይስ ነው ያለው። ግን ደግሞ በአገልግሎቱ ማንኛውንም ህትመት ልቅም አድርጎ የሚሰራ እና በጣም ሃይ ኳሊቲ ያላቸው ህትመቶችን የሚሰራልን ነው። ለሰርተፊኬት እንዲሁም ለልደት፣ ለባነር እስከ 250 ግራም የሚስቡ 350 ግራም ድረስ እስከ ኮኒካ የሚባሉት ማሽኖችንም ጨምሮ ማለት ነው የሚጠቀሙት ሌዘር ታይፖችን ነው ማለት ነው። እነዚህ ሌዘር ፕሪንተሮች አብዛኛውን ጊዜ ሳይድ ኢፌክታቸው ቀለም ነው ብለናል። ሌላኛው ደግሞ ሰርቪስ ሲፈልጉ በአግባቡ ሰርቪስ ማድረግን ይጠይቃሉ። እንዲሁም ደግሞ የምትጠቀሙባቸው ፐርፐዞች ይወስናቸዋል ማለት ነው። የተለያዩ ቢዝነስ ካርድን ጠቅላላ ህትመት ስራዎችን በአጠቃላይ በዚህኛው መጠቀም እንችላለን። እንዲሁም ደግሞ ሁለት አይነት ፊክሲንግ ታይፕ አላቸው። ኖርማል ካርበን ታይፕ ፊክሲንግ ፊልም አላቸው። ሌላኛው ደግሞ ሜታል ፊክሲንግ ፊልም አላቸው። ሜታል ፊክሲንግ ፊልም የምንለው ውስጡ ቆርቆሮ ማለት ነው። እሱን ፕሪንተር ያላችሁ ሰዎች ሄቪ ዲቲ ስራ ቢኖራችሁም በደንብ አድርጎ ይሰራላችኋል። እንዲሁም ደግሞ በዛውም ለባላክሮም ማለት ይሄ የድር ካርድ ወይም ደግሞ የዕቁብ ደብተር የምንለው በተለምዶ ማለት ነው። እሱን ህትመት ልቅም አድርጎ ይሰራልናል ማለት ነው ሜታል ከሆነ ፊክሲንጉ። በእነዚህ መጠቀም ትችላላችሁ። ውድ የኤፍኬ ቴክኖሎጂ ቤተሰቦች በዛሬው ቪዲዮአችን የሌዘር ጀት እና የኢንክ ጀት ልዩነቶችን አይተናል። እንዲሁም ደግሞ በቀጣይ የተለያዩ ቪዲዮዎችን ስለምንሰራላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ በማድረግ አብሮነታችሁን ግለጹልን እንላለን። እንዲሁም የኢፕሰን ሪሴተር የምትፈልጉ ሰዎች በቴሌግራም ኤፍኬ ቴክኖሎጂ ብትሉን ታገኙናላችሁ። ቻናል ስላለን እዛም ቤተሰብ በመሆን በፍሪ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ቀጥታ እኔ ጋር ደውላችሁ ማግኘት የምትፈልጉት ማንኛውንም የፕሪንተር አክሰሰሪም ሆነ ፕሪንተርን ከፈለጋችሁ በ0911271009 ላይ ብትደውሉልኝ ታገኙኛላችሁ ማለት ነው። አመሰግናለሁ።